ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁት ቆንጆ አማራጭ የሐመስ ሳንድዊች ነው። ሐመስ እንዴት እንደሚሰራ አብዛኛዎቻችን እናውቃለን። ሐመስ ደግሞ ለየት ባለ መልኩ ዛሬ ይዤላችሁ የመጣሁት ቆንጆ እንደ በሳንድዊች መልክ ለመጠቀም ነው ይዤ የመጣሁት። የተለያዩ አትክልቶችን የምትፈልጉትን አማራጭ ማድረግ ትችላላችሁ። እኔ የተጠቀምኩት ኦሊቭ ፍሬውን እና የተለያዩ ቃሪያዎችን እና ኦሊቭ ኦይል እና ሎሚ ነው የተጠቀምኩት። በቀላል መንገድ ሐመስ እንዴት ይሄ ሳንድዊች በጣም በተለይ ልጆች ይወዱታል ለየት ባለ መልኩ። እኛ የምናውቀው ያው በቂጣ ነው የምንበላው። ለልጆች አማራጭ ይሆናል። በተለይ በጾም ወቅት ልጆች ይወዱታል እና በጾም ወቅት ባይሆንም ሮብና አርብ አብዛኛዎቻችን በተለይ ምሳ ምን ልቋጥር ለልጆች የምንለው እንግዲህ በእንደዚህ አይነት መልኩ ቶፒንጉን እንግዲህ ያው ልጆቻችሁ እንደሚወዱት አማራጩን መጠቀም ትችላላችሁ። እኔ ኦሊቭ እና ያው አትክልቶችን የተጠቀምኩት። ስሩና ሞክሩት። በቀላል መንገድ ሐመስ ትወዱታላችሁ። በጣም ይጣፍጥ ነው። በእውነት ከምነግራችሁ በላይ ነው። በቃ የሐመስ በጣም ነው የሐመስ የምወደው እና ትወዱታላችሁ። ስሩና ተጠቀሙ። የጠቀመኝ ነው ይዤላችሁ የምመጣው። ከኤልዳና ዩቲዩብ የምታገኙት ቀላል የኑሮ ዘዴ የላይፍ ስታይል ነው። ሰብስክራይብ እያደረጋችሁ ቤተሰብ እንሁን። እንዲሁም ለምታውቁት ለዘመዶች ለቤተሰቦች ሁሉ ቪዲዮውን ሼር አድርጉልኝ ከወደዳችሁት። ቤተሰብ እንሁን። መልካም ጊዜ። ወዳችኋለሁ። ባይ